ማን ኢዜማ ነው እንደውም ብርሃኑ ለቀቃሉ እንመጣበታለን ብርሃኑ ዘንድሮ ጠብቄው ነበር ፓርላማ ከሚገቡት በብልጽግና መልካም ፍቃድ በብልጽግና ችሮታ ፓርላማውን በር ከሚሰጣቸው አንዱ ብዬ ነበር ግን ኢዜማን ለቋል እስቲ እንመጣበታለን የኤፒስቲም ፋይል እኮ ነው ጉድ ያፈላው ሰምታል አንዱ ባለጌ ደውሎ ብርሃኑ ለምን ተለቀቀ ታውቃለህ ምናምን አለኝ ያው በቃ ፖለቲካ በቃኝ ብሎ ነው ምናምን አርጅቶ ነው ምናምን አይደለም ማለት ኤፒስቲም ፋይል ላይ ስሙ ስላለ በዛ ሪዛይን አድርጎ እንዴ ኤፒስቲም ፋይል ላይ እኮ ብርሃኑ የተገኘው ማሳጅ ሊደረግ ምናምን አይደለም እንደ ሀብታሞቹ እንደ ቢል ጌት ምናምንና እሱ ያው ሊረዳ ነው ሄደውና ኤኒዌይስ አንድ ቀን ብናወራበት ደስ ይለኛል ስለ ብርሃኑ የፖለቲካል ካሪየር ምናምን በተወሰነ መልኩ ምለው ነገር በጣም ደስ ብዙ ነገር አለኝ ምለ ኢትዮጵያ ውስጥ ትልቅ ፖለቲካ ፊገር ነው እንዳው ካነሳ ነው አይቀር እንት ነውና በአማርኛ ሲያልቅ አምር የሚባል ነገር ታውቃለህ ሲያልቅ አምር ይባላል በአማርኛና just one of the giant of Ethiopian politics ኢትዮጵያ ፖለቲካ ውስጥ ትልቅ የምትላቸው ስም የነበራቸው ትልቅ እንትን የነበራቸው ናቸው ከልጅነቱ ጀምሮ የሀፓ የነበረ ነው ብዙ ነገር ያደረገ ነው መስዋዕትነት የከፈለ ነው በትምህርቱም ጥሩ ነው ጥሩ አንዳንዴ እኛ እዚህ ፕሮግራም ስንሰራ አንዳንድ በጎ ነገር ስናነሳ ኮሜንት ላይ እናያለንና ሙልጭ አድርጎ የሚሳደዋል አይደል አንዳንዴ ጥሩ ገኑ ማንሳት አለ ሰራተኛ ነው ጥሩ ተቋም መፍጠር ይችላል ምናምን ነገር ፖለቲካ ላይ ግን ይሄበት ላይ ፖለቲካው ላይ መጨረሻ ላይ የጣላቸው ነጥቦች ያ በሙሉ እስካሁን ያከማቸውን የፖለቲካ ታሪኩን ይዞት ነው ሄደው ይዞት ነው ሄደውና አክቹአሊ 97 ላይም የተወሰኑ መንገጫገጮች ነበሩ በተለይ ከመለስ ጋር ይደረጉ የነበሩ ድርድሮች ላይ ብርሃኑ ራሱን እንደ ሞዴሬት ተቃዋሚ ያርጉ አሁን ቅንጅት ውስጥ እንኳን እና ኃይሉ ሻውልን ጽንፈኞች ናቸው ብርሃኑ ግን ሞዴሬት ነው ስለዚህ ለብርሃኑን ለድርድርም ምናምን አንድ ሰሞን በነገራችን ላይ ሊቀመንበሩ ይያለ እሱን ብቻ ይጠሩት የነበረበት ወቅት ራሱን እንደዛ አድርጎ ስላቀረበ ማለት በጥሩ አይደለም አንድ ፓርቲ ውስጥ ሆነ አንዱ አቋም ይዘው እንጂ መቅረብ ያለበት በኋላ ላይ ለቅንጅት ሞደቅም አንዱ አስተዋጽኦ ያደረገው ነው ያ ነው ልክ ይሄ አንተ ራስን ሰላም ወዳድ ችግሩ በሰላም እንዲፈታ ፈላጊ ሌሎች ደግሞ አክራሪዎች በቅንፍ ውስጥ ያሉትን እንደዛ አይነት ነገር ቅንጅት ላይም ታይቶ ነበር በነገራችን አንደኛው ነጥቤ እሱ ነው በኋላ ግንቦት ሰባት ጋር ስንመጣ ደግሞ ያው ምርጫ ተካሂዶ ኢትዮጵያ ህዝብ በነቂስ ወጥቶ በነቂስ ካርድ ወስዶ መርጦ ብልጽግናችን ይቀጥልልን ብሎ ይሁንታውን ሰጥቶን አረጋግጦልን በሰጠን ማንዴት መሰረት ለሚቀጥሉት 5 ዓመታት ያው እንረግጣቸዋለን እንደበድባቸዋለን አይበል እንጂ እንደዛ ነው የሚለው ይሄም ነገር ይቀጥል ካለ አይ ዶንት ኖ ምን ወደሽ ከተደፋሽ ቢረግጡሽ አይክፋሽ የሚባል አባባል አለና እሱ በጣም አስገራሚ ነገር ነው ብዙ ነገር ማንሳት እንችላለን ከምርጫው ጋር ተያይዘው እንደው ሰሞኑን አንድ መረጃ እየተቀበልን ነበር በጣም የተቀዛቀዘ የተመዝጋቢዎች ሁኔታ ነው ያለውና አገዛዙ ደንግጧል የደነገጠው አንድም በዚህ አይነት ሁኔታ በተለይ ካድሬዎቹ ጭምር ሳይቀር ነው እንግዲህ 15 ሚሊዮን አባላት አሉኝ ነው የሚለው በዛ ደረጃ እንኳን እየተመዘገበ ያለ እንዳልሆነ ነው የተረዳው ነውና አሁን ደሞዝ ስትቀበል የምርጫ ካርድን እያሳየ ነው ሴፍቲኔት ስትቀበል የምርጫ ካርድ እያሳየ ነው ምርጫ ካርድ ካልወሰድክ ደሞዝ አታገኝም ሴፍቲኔት አታገኝም እንዲያን ነገር ተጀምሯል ከፍተኛ ችግር ውስጥ ነው የገባው እንደዛም ሆኖ ምርጫ ሊካሄድ የማይችልበት እኮ አንዳንድ ጊዜ የብልጽግናው አገዛዝ ዝም ብሎ ከተራራ ጋር መጋጨት ይፈልጋል ምንም ከማይገፋ ነገር ጋር ኢትዮጵያ ውስጥ ምርጫ ለማካሄድ ስለፈለገ አይደለም በቃ አይቻልም ይሄንን ነገር መረዳት ነው ብልጽግና ያቃተው እንዴት ተደርጎ ነው በታንክና በዙ 23 በከላይ በድሮንና በጀት እየጠበቅ ነዋሪው ተሰልፎ ምርጫ እንዲመርጥ የምታደርገው በአማራ ክልል ላይ የሆነ ቦታ ብታይ አንድ ሁለት ቀበሌ ሊሆን ይችላል ብልጽግና ያለው 40 ምናምን ቀበሌ ፋኖች ነው ያሉት እንዴት አድርገው ነው ያንን የምርጫ ወረዳ ሸንሽነ ምርጫው ልታካሄድ የምትችለው ይሄው እንትና ተመስገን ጥሩነ እስካሁን ሲወዳደር የነበረው በትውልድ አካባቢው ነበር አሁን ስለማይቻል እዛ መሄድ ስለማይችል ባህር ዳር ላይ ሊወዳደር ነው ዋና ምክር ቤት እንዲገቡ የተፈለጉ የአማራ ክልል ሰዎችን በከፍተኛ ቁጥጥር ባለባቸው የዞን ከተሞች እንደ ባህር ዳር እንደ ጎንደር ደሴ
አይነት አካባቢዎች እንዲወዳደሩ ሊያደርግ ነው። ምክንያቱም አልተቻለም። እስካሁን የምናውቀው ምክር ቤት አብይም ሆነ መለስ ዜናዊም ማንም ከትውልድ ቦታው ነው ሄዶ ተወዳድሮ መጥቶ ምክር ቤት የሚገባው። አሁን የለም። ምናልባት አብይ ሊችል ይችላል። የአማራ ክልል ባለስልጣናት ግን ወደ ትውልድ ቦታቸው ሄደው መወዳደር የማይችሉበት የጸጥታ ችግር ነው የተፈጠረው። ቤተሰብ ቢሞት እንኳን ሄደው መቅበር አይችሉም። ምርጫ በራሱ በሰላማዊ ሀገር ውስጥም የሚፈጥረው ሙቀት አለ፣ እንኳን አይደለም እንዲህ በተናወጠች ሀገር ውስጥ። ስለዚህ የማይሆን ነገር ነው አብይ አህመድ ይደረግ እያለ ያለው። ግን ወደ ተቃዋሚዎቹ እንምጣ። እንግዲህ ጥሪ ተደረገላቸው። አማራ ክልል 128 ወንበር የምክር ቤት ያለው ትልቅ ወንበር ነው። 128 አማራ ክልልን ካጣ የለም ምክር ቤት የሚባል የለም። የኢትዮጵያ ፌደራል መንግስት መቆጣጠር አትችልም። እዛ መወዳደር ካልቻሉ፣ ሌላ ቦታ መሄድ ካልቻሉ፣ ደቡብ ክልል ላይ ትንሽ ኪስ የሆኑ ቦታዎች ላይ ብቻ ነው አሁን መሄድ የሚችሉት። ለምንድን ነው የሚወዳደሩት? ጠይቀናቸዋል። የአየር ሰዓት አግኝተን አገዛዙን ካጋለጥን ምንድነው የአየር ሰዓት 24 ሰዓት ሙሉ በኤፍኤሙም በቴሌቪዥኑም በጋዜጣውም እየቀጠቀጡ ያሉት እኮ የብልጽግናን ዲስኩር ነው። የአብይ አህመድን እኮ ቅዠት እኮ ነው በ24 ሰዓት ሙሉ ሲያስተጋቡ የሚውሉት። በዛች 2 እና 3 ደቂቃ የአየር ሰዓት ምን ተብሎ ነው ፕሮግራማቸውን ለህዝብ አድርሰው ህዝብን አሳምነው? የትኛው ህዝብ? እየሞተ ያለው ህዝብ። ስለዚህ እኚህ ተቃዋሚዎች አሁንም ቢሆን የተለየ ምክንያት ከሌላቸው እንደምንሰማው ከሆነ ከጥቅም ጋር ከስልጣን ጋር ቃል የተገባላቸው ነገር ካለ እሱ ሌላ ነገር ነው። ግን እንሞክረው እስቲ እንየው። ምናልባት ክፍተት ከተገኘ ምናልባት አብይ አህመድ እንደው በተአምር ከተለወጠና ምርጫውን ሰላማዊ ካደረገና ነፃ ካረገ እንዲህ አይነት ቅዠት ውስጥ የገቡ የፖለቲካ ፓርቲዎች አሉ። እንደምንሰማው ከሆነ ቀደም ሲልም እንዳልኩት ጥቅምና ስልጣን ነው። ባለፈው አንድ መድረክ ላይ መስፍን በዚህ አጋጣሚ ማጋለጥም ያስፈልጋል። አብይ አህመድ በቪዲዮ ቀርጿቸዋል። የአፍሪካ ልቀት ማዕከል 2 ቀን አሳድሯቸው ደና አልጋ ላይ ያስተኛቸው ደና ምግብ እያበላቸው 2 ቀን ካቆያቸው በኋላ ነው ተቃዋሚዎችን ያነጋገረው። በዛን ወቅት ላይ ተቃዋሚ የሚባሉት ለቀረበው ብፌ ምግብ የሚያደርጉት ርብርብና ሽሚያ ያሳፍራል። እጅግ የሚያሳፍር ነው። ተቃዋሚ ተብለው አመራሮች ተብለው እዛ ሄደው ሳህናቸውን ይዘው ምግብ ለመሻማት ምግብ ለመያዝ የሚያደርጉት ምንድነው ግርግር እጅግ የሚያሳፍር። ያንን በካሜራ ተቀርጿል። እንደነዚህ አይነት ሰዎች ለምግብ የሚጋፉ ለምግብ እንዲህ አይነት ክብራቸውን የሚያጡ ሰዎች የኢትዮጵያን ሕዝብ የፖለቲካ ችግር ይፈታሉ ተብሎ ሊታመን አይችልም። ስለዚህ በጊዜ የፋኖ ጥሪ መጥቷል። እስካሁን የእናቴ መቀነት አደናቀፈኝ ምናምን የሚሉ ነበር። ይሄው እንግዲህ ፋኖ አትምጡ ዝር አትበሉ ብሏል። እቺ በቂ ምክንያት ናት። ከምርጫ ራሳቸውን ለማግለል ከበቂ በላይ ምክንያት ነው። በአማራ ክልል መወዳደር አንችልም፣ አለቀ። ስለዚህ ተቃዋሚዎች ጋር ያለውን ነገር በጊዜ መውጣት አለባቸው። መስፍን መሳይ ጀስት ዝም ብለህ አስበው። አሁን አማራ ክልል ወደ 5 ሚሊዮን ወደ ምናምን የሚጠጉ ተማሪዎች ከትምህርት ውጭ ናቸው። ትምህርት ቤት መክፈት አልቻለም መንግስት። ትምህርት ቤት የለም። ትምህርት ቤት በሌለበት ሁኔታ ምርጫ እንዴት ነው የሚካሄደው? አንዳንዴ የሞራልም ጥያቄ ነው። እንዴት ነው እዛ ክልል ሄደህ ልጆቹን ትምህርት ቤት መላክ ያልቻለን ህዝብን ምረጠኝና ፓርላማ ገብቼ ወክዬ ለውጥ ላምጣልህ ምናምን የምትለው? ለዚህ ነው ኢትዮጵያ ውስጥ ከምርጫ በፊት መከናወን ያለባቸው ሌሎች የፖለቲካ ስራዎች ያስፈልጋሉ። የሽግግር መንግስት ለውጥ ምናምን ያስፈልጋል የሚለው ለዚህ ነው። አንዳንዴ በህዝብ ሞራል መጫወት ነው። በነገራችን ላይ እንደዚህ አሁን በዚህ ሁኔታ በዚህ አስከፊ ሁኔታ እንደማይሆን እያወቅ እንደምትበለጥ እያወቅ ሌላኛው ተጫዋች ሌላኛው ቡድን መጠቀሚያ እንደሚያደርግህ እያወቅ ጨዋታ ውስጥ ገብተህ ጀስት ለዛች ያችን ጨዋታ ብቻ ተጫውቶ ለሱ ተጠቃሚ ሆነ አንተ ትንሽ ነገር ለማግኘት የምታደርገው ነገር ከሞራል ማኳያ በጣም ከባድ። በነገር አንድ የረሳሁት ነገር ይሄኛው ምርጫ እንደውም ልዩ የሚያደርገው በጣም ለመጭበርበር በጣም ልዩ የሚያደርገው ምን መሰለህ? አሁን ዲጂታል የሚባል ነገር ደግሞ መጥቷል። ዲጂታል ቮቲንግ ነው ተብሎ በጣም ለማጭበርበር በጣም ቀላል ይሆናል። you don't need to go to የድምጽ መስጫ ካርድ ጣቢያ ሄደህ ካርድ ገልብጠህ ምናምን መገብ ያስፈልግም። ከብልጽግና ማዕከል ትሞላና ብልጽግና ይሄን ያህል ቁጥር በኦንላይን በተደረገ ድምጽ እንኳን ኢትዮጵያ ውስጥ በነገራችን አሜሪካን ውስጥ እንዴት አወዛጋቢ እንደሆነ ታውቀዋለህ። ዲጂታል ቮቲንግ ቴክኒካሊ ብዙ በጣም እንትን ነው። ለሃክ ለመደረግ በጣም የተጋለጠ ነው። በደም ማኒፑሌት ለማድረግ
እንደፈለጉ ለመቀያየር ቁጥሩ ዳታውን እንትን ለማድረግ አንዳንዴ ገሌ ዲጂታሊ በሞባይል አፕ ምናምን ዲቨሎፕ አድርገናል ሲሉ ሰምቻለሁና በቀላሉ ብልጽግና ምርጫ ማካሄድ በማይችልባቸው አካባቢዎች ህዝቡ በዲጂታል ቮት ሰጥቶኛል ብሎ ምናምን ሚሊዮን ቁጥር አምጥቶ ሊያሸንፍ ነው ማለት እሱ ራሱ አስበውበታል አላስበውበትም እና እኔ ቀደም ያልኩ ነው ከሞራል አኳያ ስታየው አማራ ክልል ሄጄው ተወዳድሬ ልጆቹን ትምህርት ቤት መላክ ያልቻለ የጤና ጣቢያው ተዘግቶበት በጣም ችግር ውስጥ ያለ የስኳር ህክምና መከታተል ተከልክሎ አዲስ አበባ እንዳይገባ ተከልክሎ በስኳር ህክምና በሌሎችም ይሄ ቋሚ በሽታዎች ባሉበት እንትን የተያዘን ሰው ምረጠኝና ገብቼ አዲስ አበባ ለውጥ ፓርላማ ገብቼ ለውጥ አመጣላለሁ የሚባል ነገር በጣም የሚያሳዝን ነገር ነው። በቃ አይ እኔ ልጠቀም ነው በቃ ፓርላማ ይሄ ፓርላማ ደሞዝ አለ፣ ፓርላማ አፓርታማ አለ፣ ፓርታማ እንትን አለና እኔ እንዲህ አይነት ነገር ቆሞ እንዳልኩ ነው ዲሌጂቲማይዝ ማድረግ ነው። ፌር ያልሆነ ሚዛናዊ ያልሆነ ውጤቱ አንድ ምርጫ ጥሩ ምርጫ ነው የሚባለው ውጤቱ ሳይታወቅ ሲቀር ነው። ሰርፕራይዚንግ ነው። አሁን የአሜሪካ ምርጫ ዶናልድ ትራምፕን ይመረጣል ብሎ የሚያስብ ሰው ብዙ አልነበረም አይደል? ድንገት ነው አለ ሲመረጥ ነው እንዴት ተመረጠ ምናምን ተብሎ ወሬ የሚሆነው። አሁን የኢትዮጵያ ምርጫ ግን ማን ነው ሆነ የሚጠራጠር ብልጽግና ይሸነፋል ብሎ የትኛውስ ፓርቲ ደግሞ ይቀራረባል?